ስፔሻሊ ኢትዮጵያ ውስጥ ሆናችሁ በአሁኑ ሰዓት ላይ ተመርቃችሁ ቤት የተቀመጣችሁና ያላችሁበትን ሁኔታ የምታማሩ ወጣቶች ማለት ነውና አንድ የስራ ኦፖርቹኒቲ ልንገራችሁ። ባይ ዘ ወይ ኦፖርቹኒቲ በአይን ሳይሆን በልብ ነው የሚታየው ይላሉና አጠገባችሁ እያለ አየን አወቀን እያላችሁ ያላወቃችሁ ብዙ ኦፖርቹኒቲዎች ናቸው ያሉት። ከነዛ ውስጥ ግን አንዱን ልንገራችሁ። ኮንተንት ክሬሽን ኢትዮጵያ ውስጥ ምንም ያልተነካ ስራ ነው ማለት ትችላላችሁ። ለምን እንዳልኳችሁ ልንገራችሁ። በዓለም ላይ ለምሳሌ ህንድ ሀገር ብትሄዱ በጣም ብዙ ኮንተንቶች ተሰርተዋል፣ ብዙ ኢንፍሉዌንሰሮች ገብተዋል። እኛ ሀገር ግን ብዙ ኢንፍሉዌንሰሮች ያልገቡበት፣ ብዙ ሰዎች ያልሰሩት፣ እኛም ብንገባ ኢንፍሉዌንስ ልናደርግ እንችል። ኮንተንት ክሬሽን እንዴት ልስራ? እኔ እኮ ለኮንተንት ክሬሽን አልሆንም ብላችሁ ልታስቡ ትችላላችሁ። አይ ቲንክ ሶ እኔ ራስ እንደዛ አስቤ ነበር። ግን አንድ ቪዲዮ በተከታታይ ማለት ነው በውስጣችሁ ያለውን ሀሳብ ማለት ነው ለሱ ይጠቅማል ብላችሁ ያሰባችሁ በውስጣችሁ እየተቀመጠ እቺን ነገር እንኳን ለሰው ሼር ባረጉ ይጠቅማል የምትሉትን ነገር እስቲ ይዛችሁ ሚዲያ ላይ ወጡና ተከታታይ ሳትሳላችሁ እስቲ ፖስት ማድረግ ጀምሩ። እስቲ you will get result። አሁን ከአንድ ዓመት ከሁለት ዓመት በኋላ ምን አይነት ለውጥ እንደሚመጣ you will see ማለት ነው። አሁን ላይ ደግሞ ብዙ ሰዎች AI እየተጠቀሙ ብዙ ነገር እየሰሩ ነው። AI ኮንተንት ክሬሽን እየወሰደብን ነው ምናምን የሚሉት ሰዎችም አሉ። እንዲህ አይነት ሀሳቦች ሁሌም ይመጣል ባይዜ ማለት ነው። ለምሳሌ ማብራት የመጣ ጊዜ ስራችን ተወስዷል የሚሉ ሻማ ምናምን የሚሰሩ ኩራዝ፣ ፋኖስ ምናምን የመሳሰሉ ነገሮች ላይ የሚሰሩ ሰዎች ስራችን ተወስዷል we are sorry we are loser ምናምን ያሉ ሰዎች ሊኖሩ ይችላሉ። ነገር ግን ማብራት ምን ኃይል ኦፖርቹኒቲ ይዞ እንደመጣ ኤአይም እንደዛ ነው።